አሁን ምን ነግርህ ጾም ላይ ነን ያለ ምንም ውሸት ነው የምነግርህ እሺ እኔ መኪናዬን አቁሜ ክለብ ጌታቸው የሚባል ጓደኛ ነበረኝና ቤት መጥቶ እስኪ መሰረት ቤት እንሂዳለኝ መሰረት ጉምጉም ቤት እሺ መኪናዬን እዛው ናይት ክለብ አቁሜ መሰረት ጉምጉም ቤት እሄዳለሁኝ መሲ ጋር ስንጫወት ቆይነና ፈንድቃሚ ቤት ነበራት እሷ ደግሞ እዛ አፍንደቃ እሷ ነበር እሺ እሷ ቤት ስንጫወት ቆይነና አረጋኝ እኮ ጠርቶናል አልጠራሽም እንዴ ምናምን አልኳት ትዝ አለኝና ያን ቀን ደግሞ አረጋኝ ያስመርቅበት ቀን ነበር ክለብ ከፍቶ የት ድሬዳዋ ሆቴል ነው ድሬዳዋ ሆቴል ነው ድሬዳዋ አይደለም ጋዜቦ ነው እሺ የሚያስመርቅበት ቀን ነበር ያን ቀን እሱና እሺ እናም ተባባልና ግን ራሴ መኪና ይዛለሁ አልኋቸው ስላቸው ይሻሉ እሷና መኪና ነበር መኪና ዴክስ ነው እሷና አቶ ጌታቸው ያኔ በቃ ዘናጭ ሰው የሚነዳው እሷና አቶ ጌታቸው መኪና እሺ እኔ መኪና ይደረሳ ደረሱኝና መኪናዬ ጋር ስደርስ ግሩሜ ካፋ ያካፋ ነው መኪናው ጋር እንዲቆማል በሩ ላይ የኔ ጓደኛ ማለት ነው የማሽ ጓደኛዬ እሺ በሩ ላይ እንዲህ ያካፋ ቆሟል መጨረሻ ላይ ግሩሜ ምን ታደርጋለህ ክለብ ዘግተናል መሽቷል ለምን አትገባም ስለው አይ ያሉትሩ መኪና አንጥለህ የት ልህ ነው ብዬ ነው አራዚ መሲ ጋር ነበርኩ በቃ ይገባ ልገባ ነው ቤት ያልኩት የት ነው የምትሄድ አለኝ ለምን ወደ ቤት ብለው እኮ አይከተለኝም እንዴት አድርጌ ለዋሸው አረጋኝ ጋር ምርቃት ስላለ ደርሰልን መጣ ነውና ገባ በቃ እንተው ሲለው ልምጣ አለኝ እንዴት አድርገን ቤት ለዋል እና ገባልኩት ተያይዘን ሄድን እንጃ 40 ደቂቃ እንኳን አልቆየንም ተመልሰን ወጣን ምክንያቱም እንደነገ እስራኤል ሀገር ኤምባሲ እንገባለን እንትን ለቪዛ ለመጠየቅ ቪዛ ለመጠየቅ ማታ ጧት ስለምንገባ በቃ አሁን ይብቃን እንድንተባባልና ልክ ተመልሰን በዚህ በባምቢስ ድልድይ ፊትና ኋላ ሆነን ስንመጣ ማለት ነውኛ ስንመጣ ፊት ለፊቴ ይሄ የትራፊኮች አንጸባራቂ ልብስ ቢጫ ልብስ የዝናብ ልብስ የሚለብሱት የለም እንደዛ የለበሰ ጤነኛ ማይመስል ሰው እንዲህ ይላል እንዲህ ዝናብ ካፌ አለ ነው አቀዘቀዝኩ ሳቀዘቅዝ ገጭታው ነፋለኝ እሱ ማሽ ጓደኛ ነው ሰው እንደዚህ ሰው ነው ያልፍጥ እንዴት አድርጌ ይቻላል ብዬ ወደ ቀኝ ቀስ አድርጌ እንደዚህ ወደ ድልድዩ ማለት ነው ወደ ብሪጁ ጠጋ ሳረግ በዚህ በግራ በኩል ኃይለኛ የሚል ድምጽ ነው የሰማሁት ከኋላዬ በግራ በኩል ስገጭ ሰገጭታ ነው ከኋላ እሺ ማቆየ ነው በጣም ኃይለኛ የሚል ነገር ነው የሰማሁት ከዛ በኋላ የተፈጠረው ነገር ምን ልሁን እዛ 30 ሜትር ጉድጓድ ውስጥ ስንገባ አላውቅም ራሴን ያገኘሁት ቅዱስ ገብርኤል ሆስፒታል ነው ታሪኩ ይሄ ነው የገጫችሁስ መኪና ምን አውቃለሁ ስንማ ህግ ነው የሚያውቀው ነበር እኮ ምን አለ ከዛ በኋላ ምንም የተያዘ ነገር የለም እኛ ገብተናል እኮ እዛ ውስጥ እሺ ከዛ እዛው ነው ያሱ ግሩም እዛው ነው ያረፈው ታዲያ እዛው የጉበቱ ተቀዷል በረት አጥፎ ጉበቱ ተቀዷል ይሄ ሐሳብ እንዴት ሊመጣ ቻለ ታዲያ የመኪና አደጋ ሲመጣ ከዛ በኋላ ክስ ተመሰረተ መሰለኝና አቃቢ ግን